በዚህ ዓለም እርስ በርሱ በሚከፋፈልበት ዓለም እርስ በርሱ በሚበላላበት ከዝሙት አልፎ ሌላ ግብረ ሰዶማዊ ግብር አጸያፊ ሥራ ካልፈጸምኩና እንደ ሰዶምና እንደ ገሞራ ነድጄ ካልጠፋሁ አመድ ትቢያ ካልሆንኩ እያለ በኃጢአት በሚፎካከርበት ዘመን ላይ ሆነን እግዚአብሔር የሚወዳቸውን ተግባራት ብቻ ፈጽሙ ብሎ መነጋገርና መማማር ሞኝነት ሊመስል ይችላል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ለዘአብጽሐነ እስከ ዛቲ ሰዓት። የሰራዊት ጌታ አምላካችን ልዑል እግዚአብሔር በምህረቱ በቸርነቱ ኃጢአታችንን በደላችንን ይቅር እያለ ዕድሜ ለንስሐ ሰጥቶ ባለችን ዘመን ላይ እስከዚህ ዕለትና ሰዓት አድርሶናልና ስሙ ለዘላለም የከበረና የተመሰገነ ይሁን። እግዚአብሔር የተመሰገነ ይሁን። በአብ አበው በወልድ ወልደ እግዚአብሔር በመንፈስ ቅዱስ መንፈሳውያን የተሰኛችሁ በቅድሚያ የዚህ ታላቅ ካቴድራል ዋና አስተዳዳሪ ቀሲስ ምስጋናው አዲስ፣ አባቶች ካህናት፣ እንዲሁም በዚህ አጸድ እግዚአብሔርን ለመፈለግ የእግዚአብሔርን ድምፅ ለመስማት ከዓለም ሐዘን ልቡናችሁን ለማሳረፍ በእግዚአብሔር ለመደገፍ በእግዚአብሔር ረፍትን ለማግኘት እግዚአብሔርን አምናችሁ የተሰበሰባችሁ የእግዚአብሔር ልጆች ባሰባሰበንና በጠራን እስከዚህ ዕለትም ባደረሰን በሕያው እግዚአብሔር ፍጹም ሰላምታ እንደምን ዋላችሁ? እንደምን አመሻችሁ? እንደምን ቆያችሁ? አሜን። ሁሉን ማድረግ የሚችል አምላካችን ልዑል እግዚአብሔር ከእናትም በላይ እናት ከአባትም በላይ አባት በሆነ ፍቅሩ እየታገሰ መዳናችንን እንጂ መጥፋታችንን የማይፈልግ አምላካችን ልዑል እግዚአብሔር በምህረቱ ብዛት እስከዚህ ስለጠበቀንና ስለታገሰን ስሙ ለዘላለም የከበረና የተመሰገነ ይሁን። ያለንበት ዘመን ሳምንቱ ብርሃን ይባላል። እሱም በተመለከተ ከመጽሐፍ ቅዱስ ክፍል የሐዋርያው ቅዱስ ጳውሎስ መልእክት ወደ ኤፌሶን ሰዎች ምዕራፍ 5 ላይ የተወሰነ ምንባብ እናነብና እንደተለመደው ርዕስ መርጠን ቆይታ እናደርጋለን። ከዛ በፊት ወደዚህ በምንመጣበት ሰዓት ያው በዓለም ላይ ያለን በውስጣችን ልዩ ልዩ ችግሮች ይኖራሉ። ዓለም እያስጨነቀችን ነው። ብዙ የጭንቀት ምክንያቶች ይኖራሉ። ግን ወደዚህ ግቢ ከገባን በኋላ ችግራችንን የሚያስወግድልን በአምላካችን ፊት በእግዚአብሔር ፊት ስላለን በእግዚአብሔር አደባባይ ስላለን የእግዚአብሔር ቃልም ስለሚነገር እነዚያን ችግሮች ወደ ኋላ ገፍትረን እሱ እግዚአብሔር እንዲያስወግድልን እሱን አምነን እንድንከታተል በእግዚአብሔር ስም እጠይቃለሁ። እንደዚህ ይላል የሐዋርያው ቅዱስ ጳውሎስ መልእክት ወደ ኤፌሶን ሰዎች ምዕራፍ 5 ቁጥር 1 ጀምሮ ያለው ምንባብ እንደዚህ ይላል። እንግዲህ እንደተወደዱ ልጆች እግዚአብሔርን ምሰሉ፣ ክርስቶስ እንደወደዳችሁ ራሱንም ለእግዚአብሔር በጎ መዓዛ የሚሆን መስዋዕትና ቁርባን አድርጎ እንደሰጠላችሁ በፍቅር ተመላለሱ። ነገር ግን ለቅዱሳን እንደማይገባቸው ዝሙትና ርኩሰት ሁሉ ወይም ቅሚያ አይሰማባችሁ። የሚያሳፍር ነገርም የስንፍና ነገርም ወይም የማይገባ የዋዛ ነገር በእናንተ ዘንድ አይሆን፣ ማመስገን ይሁን እንጂ። ሴሰኛ ወይም ኃጢአተኛ ወይም ቀማኛ ወይም ጣዖትን የሚያመልክ ሁሉ በእግዚአብሔር ልጅ በክርስቶስ መንግሥት ዕድል ፋንታ እንደሌለው ይህን እወቁ። በከንቱ ነገርም የሚያስታችሁ አይኖር። በእርሱ ምክንያት በከሃዲዎች ልጆች ላይ የእግዚአብሔር መዓት ይመጣልና። እንግዲህ አትምሰሏቸው። ቀድሞ ጨለማ ነበራችሁና ዛሬ ግን በጌታችን ብርሃን ሆኖላችኋል። እንግዲህስ እንደ ብርሃን ልጆች ተመላለሱ። የብርሃን ፍሬው በጎ ሥራ፣ እውነት፣ ቅንነትም ሁሉ ነውና እግዚአብሔርንም ደስ የሚያሰኘውን መርምሩ። የሥራ ፍሬ ከሌለባቸው ሁለንተናቸውም ጨለማ ከሆነ ሰዎች ጋር
አትተባበሩ ገስጿቸው እንጂ እያለ ምንባቡ ይቀጥላል። ስለ ቃሉ የቃሉ ባለቤት አምላካችን ልዑል እግዚአብሔር ስሙ ለዘለዓለም የከበረና የተመሰገነ ይሁን። የምንቆይበት ርዕሳችን የሚሆነው እንደ ብርሃን ልጆች ተመላለሱ ነው። እንደ ብርሃን ልጆች ተመላለሱ። የሐዋርያው ቅዱስ ጳውሎስ መልእክት ወደ ኤፌሶን ሰዎች ምዕራፍ 5 ከቁጥር 10 ላይ የሚገኝ ኃይለ ቃል ነው። እንደ ብርሃን ልጆች ተመላለሱ ይለናል። የትምህርታችን መሰረታዊ ዓላማ ከምንባቡ እንደሰማነው እግዚአብሔር የሚወዳቸውን ተግባራት ብቻ ሊሰመርበት ይገባል። እግዚአብሔር የሚወዳቸውን ተግባራት ብቻ በማድረግ እስከ ሕይወት ፍጻሜያችን መኖር እንደሚጠበቅብን፣ ነገር ግን እግዚአብሔር የማይወዳቸውን ነገሮች ደግሞ እስከ ሕይወት ፍጻሜያችን መጸየፍ እንዳለብን ማስገንዘብና ማስረዳት ነው። መቼም ያለንበትን ዓለም እያየ ነው። በዚህ ዓለም እርስ በርሱ በሚከፋፈልበት ዓለም እርስ በርሱ በሚበላላበት ከዝሙት አልፎ ሌላ ግብረ ሰዶማዊ ግብር አጸያፊ ሥራ ካልፈጸምኩና እንደ ሰዶምና እንደ ገሞራ ነድጄ ካልጠፋሁ አመድ ትቢያ ካልሆንኩ እያለ በኃጢአት በሚፎካከርበት ዘመን ላይ ሆነን እግዚአብሔር የሚወዳቸውን ተግባራት ብቻ ፈጽሙ ብሎ መነጋገርና መማማር ሞኝነት ሊመስል ይችላል። ግን አይደለም። እናስታውሰው። ዘፍጥረት 6 7 8 9 ታሪኩ በሰፊው ተከትቦ የሚገኘውን ኖህን እናስታውሰው። ግድ የለም ዓለሙ ሁሉ በዚያ ሰዓት በዝሙት ጠፍቶ ነበር። ዓለሙ ሁሉ በአስቀያሚ ሥራ ስር ወድቆ ነበር። እግዚአብሔርን የሚያስደስት ከኖህና ከልጆቹ በስተቀር አንድም አልነበረም። ኖህ ብቸኛ ሰባኪ ነበረ። ብቸኛ የእግዚአብሔር ሰው ነበረ። ሁለተኛ ጴጥሮስ ምዕራፍ 3 ላይም እንደ ምሳሌ ቀርቧል። ስለዚህ እርሱ ብቻውን ከነቤተሰቡ እግዚአብሔርን እያስደሰተ እግዚአብሔር ከማይወዳቸው ነገሮች ተጠብቆ ይኖር ነበር። እግዚአብሔር የሚወዳቸውን ነገሮች ለማድረግ ደግሞ ይተጋ ነበር። ቅድም በምንባቡ እግዚአብሔር ይፈርዳል ያጠፋል ብሎ ሐዋርያው ቅዱስ ጳውሎስ እንደተናገረው ከዛ በኋላ እግዚአብሔር በትውልዱ አዘነ፣ ሰውን በመፍጠሩ ተጸጸተ የሚላል ምዕራፍ 6 ላይ። በዚህ አይነት ሁኔታ ላይ እስከሚደርስ ድረስ የሰው ልጅ አመፀኛ ሆኖ ነበር። አዝኖ አልቀረም እግዚአብሔር አምላክ ኖህንና ቤተሰቦችን በአራራት ተራራ ላይ ወደ አራራት ተራራ እንዲወጡና መርከብ እንዲሰራ አዝዞ፣ በአጭር ታሪክ ማለት ነው። መርከቡን ሰርቶ ከጨረሰ በኋላ እዚያ ላይ እንዲገባ ከፍጥረትም እንስትም ተባትም አስቀርቶ ኖህንና እግዚአብሔርን የሚከተሉትን እግዚአብሔር አምላክ ታደጋቸው። በዚያ በአመፀኛውና በክፉ በአመንዝራው አላምንም ብሎ ጠማማ በሆነውና ጠማማ በሚሰራው ትውልድ ላይ ግን ከላይ ከሰማይ የፈላ ውሃ ወርዶ ለ150 ቀን እርሙች አድርጎታል። እናስታውሳለን ታሪኩን። ስለዚህ ግድ የለም ዓለም በጥፋት ውስጥ ቢሆን እኛ ምሳሌ ማድረግ ያለብን ራሳችን ከኃጢአትና ከበደል መጠበቅ እንዳለብን፣ እግዚአብሔር ደግሞ እንደሚፈርድ ለእያንዳንዱ እንደ ስራው እንደሚከፍል ማመንና እግዚአብሔር የሚወዳቸውን ስራዎች መተግበር ነው። ሌላ ምሳሌ መጨመር ይቻላል። ዘፍጥረት 19 ጋር ስንገባ ሎጥና ቤተሰቡ ብቻ ነበሩ እንደዚሁ ከኃጢአት የራቁት። እግዚአብሔርን ፈጽሞ ያስቀየመውን ኃጢአት አሁንም ከኖህ በኋላ በዚያ ሰዶምና ገሞራ እንደገና ደገሙት በባሰ ሁኔታ። ታስታውሳላችሁ። ዘፍጥረት 19ን ሁላችሁም ታነቡታላችሁ። ሰዶምና ገሞራ በባሰ ሁኔታ ኃጢአታቸውን በደላቸውን ደገሙት። እግዚአብሔርን ማስቀየምን እንደገና አብልጠው በድግሪ የበለጠ ስራ ሰሩ። በሌሎች በተቃራኒ ጾታ ከሚያደርጉት ኃጢአት በተጨማሪ ሰው ከሚገድሉት፣ ቋንጃ ከሚቆርጡት፣ በእሳት ከሚያቃጥሉት ከዚህ በተጨማሪ እርስ በርሳቸው በተመሳሳይ ጾታ ረከሱ፣ ርክሰትን መረጡ። በዚህ ምክንያት እግዚአብሔር አምላክ አሁንም ሎጥን ብቻ ሲያስቀር ያንን ትውልድ ከሰማይ እሳት አውርዶ አንድም ሳይተርፍ ለመረጃ እንኳን ድምጥማጡን አጥፍቶታል። ፈራጅ አምላክ ነው እግዚአብሔር።
እያስፈራራኋችሁ አይደለም። እግዚአብሔር ፈራጅ ስለመሆኑን አውቀን ከማይወዳቸው ስራዎች መራቅ እንደሚገባን ለማስገንዘብ ነው። በእውነትም ይፈርዳል። ግን የሚፈራ ትውልድ አለ ወይ? በአሁኑ ሰዓት ህሊናው የሚወቅሰው አለ ወይ? እግዚአብሔር ፈራጅ እንደሆነ የሚያምን ትውልድ አለ ወይ? ራሱ ይህ በጣም አጠያያቂ ነው ማለት ነው። ስለዚህ እግዚአብሔር እንደሚፈርድ አውቀን በንጽህና በቅድስና የሚሄዱትን ደግሞ እንደሚወዳቸው ከየትኛውም መከራ እንደሚሰውራቸው አምነን ከምንም በላይ ደግሞ መድኃኔዓለም ኢየሱስ ክርስቶስ የከፈለልን ዋጋ በማሰብ እሱ በሚወዳቸው ስራዎች ብቻ መመላለስ ይጠበቃል። እግዚአብሔር አምላክ ልቦናችንን ይመልስልን። ይህንን እንደ ብርሃን ልጆች ተመላለሱ አለ የተናገረው ሐዋርያው ቅዱስ ጳውሎስ ነው። ለጊዜው የሰበካቸው ደግሞ የኤፌሶን ሰዎች ነው። ምክንያተ ስብከቱ ወይም ምክንያተ ጽሕፈቱ በጽሕፈት የሰበከበት ምክንያት ደግሞ በክርስቶስ ኢየሱስ ነፃ የወጣ በክርስቶስ ኢየሱስ የዳነ ትውልድ ወደ ጨለማ መግባት እንደሌለበት፣ ጨለማ ወደ ሆነ ወደ ኃጢአት ሥራ፣ ወደ በደል ሥራ፣ ወደ ርኩሰት፣ ወደ አጭበርባሪነት፣ ወደ የትኛውም እግዚአብሔር ወደማይወደው ሥራ መግባት እንደሌለበት ለማስገንዘብና ለማስተማር ነው ይህንን የተጠቀመበት ማለት ነው። ይህን ተጠቅሞበታል። የመቆያ ነጥቦቻችን የሚሆኑት ብርሃን ማን ነው የሚለውን ባጭሩ እናያለን። ማን ነው ብርሃን? እንደ ብርሃን ልጆች በብርሃን ተመላለሱ አለ። ማን ነው ብርሃን? ሁለተኛ የብርሃን ልጆች እነማን ናቸው? ሶስተኛ ወይም ንዑስ ክፍል የብርሃን ልጆች ሊያደርጓቸው የማይገቡ ተግባራት እነማን ናቸው? አራተኛ የብርሃን ልጆች ሊያደርጓቸው የሚገቡ ስራዎች ምንድናቸው ብለን በጥቂቱ እያየን እነዚህን ክፍሎች አይተን እናጠናቀቃለን። እግዚአብሔር አምላክ መቼም መሐሪ ነውና ለሚጸጸቱት፣ በንስሐ ውስጥ ለሚያለቅሱት፣ የንስሐ እንባ ለሚያነቡት፣ ጥፋታቸውን በደላቸውን አውቀው አምላኬ እግዚአብሔር ሆይ ስለኔ ዋጋ ከፍለሃል፣ ስለኔ ደምህን አፍስሰሃል፣ ስለኔ ሥጋህን ቆርሰሃል፣ ስለኛ በአጠቃላይ ታላቅ ዋጋ ከፍለሃል። ረክሰን ነበር፣ ከርክሰታችን ቀድሰህናል። ወድቀን ነበር፣ አንስተህናል። ቆሽሸን ነበር፣ በደምህ አጥበህናል። ከገነት ተባረን ነበር፣ የመንግሥተ ሰማያት መክፈቻ ቁልፍን ሰጥተህናል። የዲያብሎስ ባሪያዎች ሁነን ነበር፣ ያንተ ልጆች አድርገህናል። የመንግሥተ ሰማያት ዜጎች አድርገህናል። ነገር ግን ባለማወቅ ምክንያት ራሳችንን አቆሸናል፣ ይቅር በለን እያሉ ለሚማጠኑት እግዚአብሔር ይቅር ባይ አምላክ ነው። ስለዚህ እግዚአብሔር አምላክ በእውነት በዚህ ልቡናው በደነደነበት ዓለም ላይ ልቡናችን የተሰበረ እንዲሆንና የእግዚአብሔርን ድምፅ እንድንሰማ እንጂ አመፀኞቹን እንዳንጠፋ እሱ እግዚአብሔር አምላክ ይታደገን፣ ይጠብቀን። ብርሃን ወደ ክፍል አንድ እንሄዳለን። ብርሃን ማን ነው የሚለው አሁን ዘመኑ ብርሃን ስለሆነ ነው ያለንበት ዘመን ዘመነ ስብከት ይባላል ወይም ጾመ ነቢያት ይባላል አይደል? እየጾም ነው ያለነው። በዚህ በጾመ ነቢያት ውስጥ እያንዳንዷን ሳምንት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስንዱ እመቤት ስለ ኢየሱስ ክርስቶስ መሰበክ እንዳለበት፣ ምን ብሎ መሰበክ እንዳለበት፣ ምን መሰበክ እንዳለበት ያስቀመጠችዋል። እኛ የምንሰብከው ከራሳችን አይምሮ አይደለም። ልክ እናቶቻችን በመሶባቸው ምግብ አዘጋጅተው ይሄንን ብሉ እንደሚሉት ቤተክርስቲያንም ይሄን አዘጋጅታልናለች። የዚች ቤተክርስቲያን ቅዱሳን፣ የዚች ቤተክርስቲያን ሊቃውንት፣ የዚች ቤተክርስቲያን ምሁራን ሁሉን ነገር በመንፈስ ቅዱስ ተሞልተው ሰንደውታል። እንዳደረሰን አይደለም የምንጠቅሰው፣ እንዳደረሰን አይደለም መጽሐፍ ቅዱስን ከፍተን የምንነጋገረው፣ ገልጠን የምንነጋገረው። የተዘጋጀልንን ምግብ ነው እየበላንና እያበላን ያለው። እግዚአብሔር ለቅዱሳን አባቶቻችንም ለደከሙት ዋጋ መስጠት ይችላልና በጎ ዋጋን ይክፈላቸው። ስለዚህ ብርሃን ወደሚለው ነዳለን። ብርሃን ማን ነው የሚለውን እናያለን ባጭሩ ማለት ነው። ይታወቃል ብርሃን ማን ነው? ሕዝብ ዘይነብር ውስተ ጽልመት ወጽላሎተ ሞት ርየ ብርሃነ አብየ በትንቢተ ኢሳይያስ ምዕራፍ 9 ቁጥር 2 ላይ በጨለማ የሄደ ሕዝብ ታላቅ ብርሃን አየ፣ በሞት ጥላ አገርም ለኖሩ ብርሃን ወጣላቸው ብሎ ነቢዩ ኢሳይያስ ከ700 ዓመት ከልደተ ክርስቶስ 700 ዓመት በፊት የነበረው ከ700 ዓመት በኋላ ወደዚህ ዓለም ስለሚመጣው
የጨለመውን ዓለም ስለሚያበራው በኃጢአት የታሰረውን ዓለም ነፃ የሚያደርገው ስለሚፈታው የተባረረውን የአዳም ልጅ እውነት መንገድ ሕይወት ሆኖ የገነትን በር የሚከፍትለት የዲያብሎስን አሰራር የሚያፈርሰው የእግዚአብሔር ልጅ እግዚአብሔር ኢየሱስ ክርስቶስ እርሱ መሆኑን አመላክቷል ማለት ነው። በትንቢት ተናግሮታል። እርሱ ብርሃን ማለት ኢየሱስ ክርስቶስ እንደሆነ፣ ብርሃን ማለት የጨለማውን ዓለም ያበራው እርሱ መድኃኔ ዓለም ኢየሱስ ክርስቶስ እንደሆነ በትንቢት አስቀምጦታል። ይህንን ቃል የተናገረው ወደ ሐዲስ ኪዳን ስንመጣ የዮሐንስ ወንጌል ምዕራፍ 1 ቁጥር 4 እስከ 15 ያለው ምንባብ ይህንን ቃል ይመሰክራል። የዮሐንስ ወንጌል ምዕራፍ 1 ቁጥር 4 እስከ 15 ያለው ቃል እንደዚህ ይላል። የዮሐንስ ወንጌል ምዕራፍ 1 ቁጥር 4 እስከ 15 በትንሹ ለማንበብ ያክል ሕይወት በእርሱ ነበረ። እንዲያውም ከመጀመሪያ ይሻላል። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ይህም በመጀመሪያው በእግዚአብሔር ዘንድ ነበረ። ሁሉም በእርሱ ሆነ፣ ከሆነውም ሁሉ ያለ እርሱ ምንም የሆነ የለም። ሕይወት በእርሱ ነበረ። ሕይወት በዚህ በቃል ላይ ነበር ማለት ነው፣ በእግዚአብሔር ላይ። ሕይወትም የሰው ብርሃን ነበር። አላያችሁ? ሕይወትም የሰው ብርሃን ነበረ፣ ብርሃኑም በጨለማ ያበራል፣ ጨለማም አላሸነፈውም ይልና ቁጥር 9 ላይ ለሰው ሁሉ የሚያበራው እውነተኛው ብርሃን ወደ ዓለም የመጣው ነው አለ። እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ለሰው ሁሉ የሚያበራው እውነተኛው ብርሃን ወደ ዓለም የመጣው ነው። በዓለም ነበረ፣ ዓለሙም በእርሱ ሆነ፣ ዓለሙ ግን አላወቀውም። ወደ ወገኖቹ መጣ፣ ወገኖቹ ግን አልተቀበሉትም። ለተቀበሉት ሁሉና በስሙ ለሚያምኑት ግን የእግዚአብሔር ልጆች ይሆኑ ዘንድ ስልጣንን ሰጣቸው እያለ እውነተኛው ብርሃን እርሱ መድኃኔ ዓለም ኢየሱስ ክርስቶስ እንደሆነ ቅዱስ ዮሐንስ ይመሰክራል ማለት ነው። ይሄ በምዕራፍ 1 ቁጥር 1 ጀምሮ ያየነው። በዮሐንስ ወንጌል ምዕራፍ 3 ቁጥር 19 እስከ 22 እንደዚሁ ብርሃን እርሱ እንደሆነ ይናገራል። ከላይ ያመነበት ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን ሰጥቷልና በእርሱ የሚያምን የዘላለም ሕይወት አለው፣ በእርሱ የማያምን ግን አሁን ተፈርዶበታል ይልና ስራቸው መልካም የሆነ ሁሉ ወደ ብርሃን ይመጣሉ። ስራቸው መልካም የሆነ ሁሉ ወደ ብርሃን ይመጣሉ፣ ስራቸው ክፉ የሆነ ግን ወደ ብርሃን አይመጡም፣ ስራቸው መጥፎ ነውና እያለ ብርሃን የተባለው እግዚአብሔር አብ የላከው አንድ ልጁ የባህሪ ልጁ ኢየሱስ ክርስቶስ እንደሆነ፣ ዓለምን የጨለማውን ዓለም ያበራው እርሱ እንደሆነ ዮሐንስ ደጋግሞ ይናገራል። ስለዚህ ብርሃን ማለት እኛ በስሙ ያመንበት ከሦስቱ አካላት አብ፣ ወልድ፣ መንፈስ ቅዱስ ብለን ከምንጠራቸው ከምናመልከው አምላክ አንዱ ከሥላሴ አንዱ ወልድ የተባለው ኢየሱስ ክርስቶስ እንደሆነ መጽሐፍ ቅዱስ ይመሰክራል። ቅዱስ ኤፍሬም በውዳሴ ማርያም ላይ ብርሃን ዘበአማን ዘያበር ለኩሉ ሰብ፣ ለሰው ሁሉ የሚያበራው እውነተኛው ብርሃን ብለው መስክረዋል። ቅዱስ ኤፍሬም ይህንን ቃል መነሻ በማድረግ ለሰው ሁሉ የሚያበራው ምን አይነት ብርሃን ያበራለት? በጨለማ ውስጥ የነበረ ሕዝብ፣ በድቅድቅ ጨለማ ውስጥ የነበረ ሕዝብ፣ በኃጢአት ውስጥ ወድቆ የነበረን ሕዝብ የጽድቅ ብርሃን አበራለት ነው። ያጣውን ጸጋ መለሰለት። ጸጋሰ ወጽድቅ በኢየሱስ ክርስቶስ ሆነ ለነ። ጸጋና እውነት ግን ሕግ በሙሴ ተሰጣን ነበር ይላል። ሕግ በሙሴ ተሰጣን ነበር፣ ጸጋና እውነት ግን በኢየሱስ ክርስቶስ ተሰጠን ብሎ የዮሐንስ ወንጌል አሁንም ምዕራፍ 1 ቁጥር 17 ላይ ይናገራል። ስለዚህ ብርሃን ማለት ጽድቅን መስጠት ነው። ብርሃን ማለት ጸጋን ማምጣት ነው። ብርሃን ማለት የዲያብሎስን አሰራር ማፍረስ ነው። ብርሃን ማለት የወደቀውን የሰው ልጅ ማንሳት ነው። ብርሃን ማለት የተሰደደውን ከገነት የተሰደደውን መልሶ ወደ ገነት የመለሰው እርሱ መድኃኔ ዓለም ኢየሱስ ክርስቶስ ነው ማለት ነው ብርሃን የሚባለው።
የምናምንበት ሁልጊዜም ሲጨንቀን ሲጠበን ወደ እርሱ መጥተን የምንማጠነው መድኃኔዓለም ኢየሱስ ክርስቶስ ነው ብርሃን ማለት። ለዚህ ያበቃን እግዚአብሔር አምላክ ስሙ ለዘላለም የተመሰገነ ይሁን። ዓለም እስካሁንም ያላመነ አለ፣ ያመነም አለ። ያመነው እጅግ በጣም ብዙ ነው፣ ያላመኑት ግን ጥቂቶች ናቸው። ግን ጥቂቶች ቢሆኑም እግዚአብሔር እንዲድኑ እንጂ እንዲጠፉ አይፈልግም። ልቦናቸውን ይመልስልን። የብርሃን ልጆች እነማን ናቸው የሚለውን ደግሞ ባጭሩ እናያለን። እንደዚሁ እንግዲህ ብርሃን ኢየሱስ ክርስቶስ ነው። ብርሃን የእግዚአብሔር አብ ልጅ ኢየሱስ ክርስቶስ ነው። የጨለማውን ዓለም ያበራው፣ የዲያብሎስን አሰራር ያፈረሰው፣ የተዘጋችውን የገነት በር የከፈታት፣ ያጣነውን ጸጋ የመለሰልን፣ ከክብር በላይ ክብርን የሰጠን እሱ ኢየሱስ ክርስቶስ ነው ብርሃን ማለት። ታዲያ ደግሞ የብርሃን ልጆች እነማን ናቸው የሚለውን በምሳሌ እናያለን። እውነት የብርሃን ልጆች እንሆን ወይንስ የማን ልጆች እንሆን? እስኪ አይምሯችሁን ሰብሰብ አድርጉና እኔ የብርሃን ልጅ ነኝ ብላችሁ ራሳችሁን የምታስቀምጡበት ሁኔታ መኖር አለበት። ወይንም ደግሞ ስላጠፋሁኝ ንስሐ ስላልገባሁኝ ስጋውና ደሙን እየተቀበልኩ ስላልሆነ ቃሉን እያመንኩ በቃሉ መሰረት መኖር ስላቃተኝ እኔ ከብርሃን ልጅ እያፈገፈኩ ነው ብለን ራሳችንን የምንገመገምበት ትምህርት ነው ማለት ነው። የብርሃን ልጆች እነማን ናቸው? ይህን ነገር ማየት ይጠበቃል ማለት ነው። እውነት የብርሃን ልጆች ነን እኛ? የብርሃን ልጆች ሊያደርጉት የሚገባውን እያደረግን ነው ወይ? የብርሃን ልጆች ማድረግ የሚገባቸውን እያደረግን ነው ወይ የሚለውን ራሳችንን እንድናይና እንድንማር ያደርገናል ማለት ነው። ስለዚህ የብርሃን ልጆች አንደኛ የብርሃን ልጆች የሚባሉት በኢየሱስ ክርስቶስ አምነው የሚኖሩና የእርሱን ትእዛዝ የሚጠብቁ የብርሃን ልጆች ይባላሉ። በኢየሱስ ክርስቶስ አምነው የሚኖሩ፣ በመድኃኔዓለም አምነው የሚኖሩ፣ ማመን ብቻ ሳይሆን ትእዛዙንም የሚጠብቁ እነዚህ የብርሃን ልጆች ይባላሉ። በኢየሱስ ክርስቶስ በመድኃኔዓለም አምነው የሚኖሩ ማመን ብቻ ከማመን ጋራ ሃይማኖታዊ ስነ ምግባር ወይም ተግባር ያላቸው እነዚህ ቃሉን የሚጠብቁ የብርሃን ልጆች ይባላሉ። እንዴት ነው ዓለም ታዲያ በምን ቁመና ላይ ያለ? አማኙ ይበዛል። በየትኛውም ዓለም አሁን ቢታይ አማኙ ይበዛል፣ አምናለሁ የሚለው ይበዛል። ግን በተግባር ላይ ምን ይመስላል? ምንድነው የምንመስለው? እውነት እንደሚያምን ሰው እንኖራለን ወይ? አነጋገራችን እንደሚያምን ሰው ነው ወይ? አካሄዳችን እንደሚያምን ሰው ነው ወይ? አኗኗራችን እንደሚያምን ሰው ነው ወይ? ስራችን በሙሉ የሥራ አፈጻጸማችን እንደሚያምን ሰው ነው ወይ? የሥራ አፈጻጸማችን እንደተነገረን ነው ወይ? መድኃኔዓለም ኢየሱስ ክርስቶስ አድርጉ ያለውን ተግባራት እንፈጽማለን ወይ? የብርሃን ልጅ ነኝ ማለት በዚህ አይነት ሲካሄድ ነው። ማመንማ አጋንንትም ያምናሉ ይንቀጠቀጡማል ይላል ሐዋርያው ቅዱስ ያዕቆብ በያዕቆብ መልእክቱ ምዕራፍ 2 ቁጥር 14 ጀምራችሁ ስታዩት ማለት ነው። አጋንንትም ያምናሉ ለዚያውም ይንቀጠቀጡማል ነው የሚለው። ሲያምኑ እየተንቀጠቀጡ እየፈሩ ነው የሚያምኑት። እንግዲህ ያምናሉ ማለት ነው። እኛ ደግሞ በፍቅር ነው የምናምነው፣ ደስ እያለን ነው የምናምነው። ልክ ሐዋርያው ቅዱስ ጳውሎስ እንደተናገረው ሁልጊዜ በጌታ ደስ ይበላችሁ፣ ደግሜ እላችኋለሁ ሁልጊዜ በጌታ ደስ ይበላችሁ እንዳለን እግዚአብሔር ብርሃናችን ነው እያለን ደስ እያለን እናምነዋለን። አጋንንት የሚንቀጠቀጡት እርምጃ ስለሚወሰድባቸው ነው። እኛን ደግሞ እግዚአብሔር በንስሐ ስለሚጠራን፣ ስለሚወደን፣ ስለሚራራልን ከልክ በላይ ዋጋ የከፈለልን አምላካችን ስለሆነ ደስ እያለን የምናምነው። ስለዚህ ግን ማመኑ ከምን ጋር መሆን አለበት? ከተግባር ጋር መሆን አለበት። ያዕቆብ ያወዳደረው ምንድነው? አንተ ሰው አምናለሁ ግን ምግባር የለኝም ተግባር የለኝም ብትል ማመን ሊያድን ይችላል ወይ ይላል። ሲጀመር የሚያምን ሰው እኮ ከተግባር ወደ ተግባር እንዳይገባ የሚያግደው የለም። የሰው ልጅ ልቡናው ካመነ ምን ያግደዋል? ለእግዚአብሔር እንዳይሆን፣ ለእግዚአብሔር ስራ እንዳይሰራ፣ በጎ ድርጊትን እንዳያደርግ የሚያግደው ወይም እንቅፋት የሚሆንበት አንዳችም ነገር የለም። የሚያምን ከሆነ
ካመነ ምንም የሚያግደው ነገር የለም። ስላመኑ እኮ ነው በእሳት ውስጥ ገብተው የተቃጠሉት። በሰማይ እግዚአብሔር ዋጋ ይሰጠናል ስላሉ በትንቢተ ዳንኤል ምዕራፍ 1 2 3 ላይ ገብታችሁ አንቡ። አናንያ አዛርያ ሚሳኤል የሚባሉ 3 ወጣቶች አጠቃላይ በባቢሎን በዱራ ሜዳ ላይ ያለው አካባቢው ሁሉ ነገስታቱ፣ የትኛውም መኳንንቱ፣ የትኛውም ህዝብ ሁሉ፣ የትኛው ባለስልጣን ከደቂቅ እስከ ልሂቅ ድረስ ናቡከደነጾር ላቆመው ምስል ሲንበረከክና ራሱን ሲያዋርድ ላልፈጠረው አምላክ ብሎ ሲገዛ መስገድ የሚገባው ለአምላኩ ብቻ መሆኑን ሲረሳ ማምለክ የሚገባው እግዚአብሔርን ብቻ መሆኑን ሲረሳና ሲዘነጋ ሲዋረድ ናቡከደነጾርን ፈርቶ እነሱ ግን እሳቱንም ሳይፈሩ የንጉሱንም ቁጣ ሳይፈሩ የትኛውንም ቅጣት ሳይፈሩ እኛ የምናመልከው አምላክ በሰማይ አለ፣ እሱም ብቻ እናመልካለን፣ ለሱ ብቻ እንገዛለን፣ ለሱ ብቻ እንሰግዳለን፣ አምላካችን ከሚነደው እቶን እሳት ሁሉ ያድነናል ብለው በእውነት አመኑ። ተመልከቱ። ስለዚህ ያመነ ሰው ወደ እሳት ውስጥ ለመግባትም የሚያግደው ነገር የለም። ካመነ ሰው ካመነ አምኖ ስራ የማይሰራ ከሆነ አላመነም ነው የሚባለው፣ ሐሰተኛ እምነት ነው የሚባለው፣ ወይም ጎደሎ እምነት ነው የሚባለው እንጂ ያመነን ሰው ወደ ተግባር እንዳይገባ የጽድቅ ስራ እንዳይፈጽም የሚያግደው አንዳችም መከራ፣ አንዳችም ፈተና፣ አንዳችም ነገር የለም። ያመነ ሰው ያደርጋል። ስላመኑ ትገባላችሁ፣ የእቶኑን እሳት ጨምሩት፣ ቅንጭቡን ቁልቋሉን ጨምሩ፣ አንድዱ፣ ከዚህ በላይ አለ፣ አነደደ። እስኪ የምታምኑት አምላክ ሲያስጥላቸው ያለው አለና ወደ እቶኑ እሳት ጣላቸው። የጣሉት ሰዎች እንደገና በእቶኑ እሳት ተበሉ። ወደ እሳት ውስጥ የገቡት ግን ሳይበሉ እግዚአብሔር ታደጋቸው፣ እግዚአብሔር አዳናቸው። በሰፊው አነድበትም። ያመነ ሰውን ግን በጎ ስራ ለመስራት በተጋድሎ ውስጥ በፈተና ውስጥ ለማለፍ የሚያግደው አንዳችም ነገር የለም። ዳንኤልን ታስታውሳላችሁ። ወደ አንበሳ ጉድጓድ ነው የተጣለው። ወደ አንበሳ ጉድጓድ ከመጣልማ እግዚአብሔርን ልካድ ብሎ አንዳችም አላመካኝም፣ አልፈራም፣ አልደነገጠም። ንጉሱ ራሱ ሲናገረው ምንድነው ያለው? ዳንኤል ሆይ ሁልጊዜ የምታመልከው አምላክ ይታደግህ ብሎ ነው ወደ አንበሳ ጉድጓድ የጣለው። ስለዚህ ዋናው ያመነ ሰው ቢጣልም መጣሉን ፈለገ እንጂ ከመጣል ከፈተና ወደ ኋላ አላለም። እግዚአብሔር ግን ታደገው። አሁንም በየትኛውም ቦታ እነ ቅዱስ ጴጥሮስ እነ ቅዱስ ጳውሎስ ነቢያት፣ በዘመነ ሰማዕታትም እነ ቅዱስ ጊዮርጊስ፣ በዘመነ ዲዮቅልጥያኖስ ዘመን ያን ያህል መከራ ሲያሳያቸው፣ በኔሮን ቄሳር ዘመን፣ በዚያም በዳኪዎስ ዘመን እነዚህ የአሕዛብ ነገስታት ሁሉ በክርስቲያኖቹ ላይ ካልካዳችሁ ብለው መከራ ሲያስበሏቸው፣ በእሳት ውስጥ ሲጥሏቸው፣ ከአንበሳ ጋር ሲያታግሏቸው፣ በአንበሳ ሲያስበሏቸው የጽድቅ ስራ ከመስራት ፈተናውን ከመጋፈጥ ወደ ኋላ አላሉ። ምክንያቱ ምንድነው? አምነዋልና የብርሃን ልጆች ናቸውና ከብርሃን ልጅነት ወደ ኋላ ማለት አልፈለጉምና አላፈገፈጉምና። ስለዚህ የሚያምን ከሆነ ስራ እንዳይሰራ የሚያግደው የለም። የሚያምን ከሆነ እግዚአብሔርን የሚያስደስቱ ስራዎችን እንዳይሰራ የሚያግደው አንዳች ነገር የለም። ካላመነ ግን ወደ ኋላ ያፈገፍጋል። ዴማስ ሀደገን የሆረ ተሰሎንቄ ሐዋርያው ቅዱስ ጳውሎስ ዴማስ የሚባል ደቀ መዝሙር ነበረው። ከደቀ መዛሙርቱ መካከል ዴማስ አላመነም። ምን በወጣኝ ነው የምራበው? ምን በወጣኝ ነው የምጠማው? ምን በወጣኝ ነው በአሕዛብ የምደበደበው የምገረፈው? ለምን እንገላታለሁኝ? ወደ ሰዎች ወደ ተሰሎንቄ ገባለሁኝ። ተሰሎንቄ ውስጥ ገብቼ በከተማዋ ደስታዬን እፈጽማለሁኝ፣ እንደማንኛውም እኖራለሁ አለ። ስላላመነ ማለት ነው። ያላመነ ሰው ወደ ኋላ ይላል። ስለዚህ ማመን ማለት ትእዛዙን መጠበቅ ማለት አምኖ ትእዛዙን የጠበቀ ነው እንጂ አምናለሁ ግን ትእዛዙን አልጠብቅም እምነት ብቻ የሚባል ከሆነ ይሄ የሰይጣን ስብከት ወይም የሰይጣን ግብረ አበር መሆን ነው ማለት ነው። ይሄን ነው ማየት ያለብን። ስለዚህ አንደኛ የብርሃን ልጆች የሚባሉት እነማን ናቸው ለሚለው የብርሃን ልጆች በክርስቶስ ኢየሱስ አምነው የሚኖሩና የእርሱን ትእዛዝ የሚጠብቁ የብርሃን ልጆች ይባላሉ። እርሱም የተናገረው በዮሐንስ ወንጌል ምዕራፍ 14 ቁጥር 21 ላይ ትእዛዜን የሚጠብቅ ሁሉ ትእዛዜ በእርሱ ዘንድ ያለች ሁሉ የሚወደኝ እርሱ ነው ብሏል።
የሚወደኝ እርሱ ነው። ትእዛዜ በእርሱ ዘንድ ያለች የሚወደኝ እርሱ ነው። ትእዛዜ በእርሱ ዘንድ ያለች የማይፈጽማት ግን አይወደኝም ብሎ ተናግሯል። ስለዚህ የብርሃን ልጅ ማለት አምኖ ትእዛዙን የኢየሱስ ክርስቶስን ትእዛዝ የሚፈጽም ነው ማለት ነው። እንደዚህ ይላል ሐዋርያው ቅዱስ ጳውሎስ ደግሞ ለኤፌሶን ሰዎች ሲናገር ምን አለ? ቀድሞ ጨለማ ነበራችሁና አሁን ግን በጌታ ብርሃን ናችሁ አለ። ቀድሞ ጨለማ ነበራችሁ፣ አሁን ግን በጌታ ብርሃን ናችሁ አለ። እግዚአብሔር ለዚህ ያበቃን ስሙ ለዘላለም የተመሰገነ ይሁን። ሌላኛው የብርሃን ልጆች የሚባሉት እውነትን የሚያደርጉ ናቸው። በጨለማ ውስጥ የማይመላለሱ እውነትን የሚያደርጉ በበጎ ሥራ የሚተጉ የብርሃን ልጆች ይባላሉ። ክፉ የሚያደርግ ሁሉ ብርሃንን ይጠላል፣ ስራውም እንዳይጋለጥ ወደ ብርሃን አይመጣም። እውነትን የሚያደርግ ሁሉ ስራው በእግዚአብሔር ተደርጎ እንደሆነ ይገለጽ ዘንድ ወደ ብርሃን ይመጣል አለ። ወደ ብርሃን ይመጣል በሰምና ወርቅ ያስተማረው ነው። መቼም ብርሃን ሁሉን ይገልጣል። ወደ ብርሃን ይመጣል በጎ የሚሰራ በብርሃን ይመላለሳል። ክፉዎችን ደግሞ ታውቋቸዋላችሁ፣ በጨለማ ውስጥ ነው የሚመላለሱት። በጨለማ እየተመላለሱ ነው ቋንጃ የሚቆርጡት፣ ንብረት የሚዘርፉት፣ ሕይወት የሚያጠፉት በጨለማ ውስጥ እየተመላለሱ ነው። ልክ እንደዚህ ሁሉ በኃጢአት ሥራ ያሉትም በጨለማ ውስጥ ያሉ ናቸው። በኃጢአት ሥራ ያሉት ብርሃን በተባለው ኢየሱስ ክርስቶስ ውስጥ በክርስቶስ ኢየሱስ ማህበር የላቸውም። ወደፊት አብረን እናየዋለን። ከዚህ ጋር የዮሐንስ ወንጌል ምዕራፍ 3 ቁጥር 20 እስከ 22 ታዲያ እጥር እያደረግን የብርሃን ልጆች ሊያደርጓቸው የማይገቡ ተግባራት ምን ናቸው? የብርሃን ልጆች ሊያደርጓቸው የማይገቡ ተግባራት ምን ናቸው? ቅድም ምንባቡ ላይ ሰምተናል። አሁን ባጭሩ ነው የምነግራችሁ ሰዓት ለመቆጠብ። ቅድም ከምንባቡ አይተናል። የሐዋርያው የቅዱስ ጳውሎስ መልእክት ወደ ኤፌሶን ሰዎች ምዕራፍ 5 ቁጥር 1 ጀምሮ ያለውን እስከ 14 ምንባቡን አነበናል። በዚያ ምንባብ ውስጥ አለ። ከዚያ ውስጥ የብርሃን ልጆች የሆኑት ሊያደርጓቸው የማይገቡ ስራዎችን ሐዋርያው ቅዱስ ጳውሎስ በጥቂቱ ዘርዝሯቸዋል። እስኪ እኛ ከነዚህ ስራዎች ርቀናል ወይ? የብርሃን ልጆች ሊያደርጓቸው የማይገቡ ተግባራት እነማን ናቸው? እኛስ ከነዚህ ስራዎች ርቀናል ወይ ተለይተናል ወይ የሚለውንም በውስጣችን እያሰብንበት መሆን አለበት። መማማር ዋናው ራስን ለመቀየር ስለሆነ ራስን በእግዚአብሔር ቃል መስታወት በሆነው በእግዚአብሔር ቃል ራስን ማየት ስለሆነ አቅጣጫ ጠቋሚ ወይም ኮምፓስ በሆነው የእግዚአብሔር ቃል ራስን መምራት ስለሆነ እነዚህ ነገሮች ምንድናቸው? እኔስ ማን ነኝ? ከነዚህ ነገሮች ርቄያለሁ ወይ የሚለውን በአእምሯችን ውስጥ ማሰብ ይጠበቅብናል። የብርሃን ልጆች ሊያደርጓቸው የማይገቡ ተግባራት፣ የብርሃን ልጆች ሊያደርጓቸው ሊፈጽሟቸው እንዲያው ሊያስቧቸው እንኳን የማይገቡ ተግባራት። ታዲያ ዓለምስ ከዚህ ጋር ምን ይመስላል? እንደዚህ ይላል። የብርሃን ልጆች ሊያደርጓቸው የማይገቡ ተግባራት ኤፌሶን 5:2-14 አለ። ግን ምን ይላል? ዝሙት። የብርሃን ልጆች ዝሙትን አይፈጽሙም። የብርሃን ልጆች ርክሰትን አይፈጽሙም። የብርሃን ልጆች ከንቱ ምኞትን አይመኙም። የብርሃን ልጆች የሚያሳፍር ንግግርና የስንፍና ንግግር ዋዛን አይናገሩም እያለ በዚህ በኤፌሶን 5 ውስጥ ቁጥር 1-14 ባለ እንደ ምሳሌ አንስቷቸዋል። ስለዚህ ምን እንመስላለን? ዝሙት የሚፈጽም ትውልድ የለም ወይ? በዚህ ሰዓት ዝሙት ጌጥ አልሆነም ወይ? ዝሙት እንደ እርድና አልተቆጠረም ወይ? አንድ ሴት አንድ እህት ንጽህናዋን ቅድስናዋን ጠብቃ ስትኖር ወይም አንድ ወንድም ንጽህናውን ቅድስናውን ጠብቆ ሲኖር የሚሰጠውን ስም ታውቃላችሁ። በዓለም ያለን ሁላችንም እናውቃለን። ገገማ ነው፣ ገገማ ናት፣ ሙዳ አይገባትም፣ አራዳ አይደለችም ይባላል። እየረከሱ አራዳ ከመባል እየረከሱ እንዴው ሌላ ከመባል የእግዚአብሔርን ትእዛዝ እየጠበቁ 30 ጊዜ 100 ጊዜ መገገም ይሻላል። ችግር የለውም። እኔ እንደዚህ ይሄን ስራ ሰርተህ አራዳውን ከመባል ስገግም ልኑር። ትውልዱም የፈለገው ገገማ ይበላይ ከዚህ መራቅ አለብኝ። በቃ ውሳኔያችን ይሄ ነው መሆን ያለበት። ወደ ርክሰት ያልገባ የማይሰክር የማያጭበረብር ወይንም ደግሞ ሌላ የማይሰራውን ገገማ ኋላ ቀር ወገበነጭ እየተባለ ማት ይወረድባታል። ስለዚህ የእግዚአብሔር ልጆች የብርሃን ልጆች የሆኑ ግን በደሙ መፍሰስ በስጋው መቆረስ አድኖናል። ከእንግዲህ በኋላ መልሰን ኃጢአት አንሰራም። ከእንግዲህ በኋላ አንረክስም። ከእርሱ ጋር በህብረት ኑረን
ከእርሱ ጋር ወደ መንግሥተ ሰማያት እንገባለን ብለው የወሰኑ የብርሃን ልጆች ግን ዝሙት አይፈጽሙም። ዝሙት እግዚአብሔርን የሚያስቀይም እንደሆነ ያውቃሉ። ዝሙት በክርስቶስ ደም መፍሰስ በሥጋው መቆረስ የተቀደሰ አካላቸውን እንደሚያበላሸው ያውቃሉ። ኢታሃቡ ቅድሳት ለከለባት ወይተደዩ ባህርየክሙ ቅድመ አህሩ ከመይኪድዎ በእገሪሆሙ ወተመይጦሙ ይነጽሁክሙ። የተቀደሰውን ለውሾች አትስጡ፣ ተመልሰው እንዳይረክሷችሁ የተቀደሰውን ለውሾች አትስጡ ይላል። አካላችን በክርስቶስ ደም መፍሰስ ተቀድሷል። ይህን የተቀደሰ አካል መስጠት ማርከስ የለብንም። ሐዋርያው ቅዱስ ጳውሎስም በኤፌሶን በአንደኛ ቆሮንቶስ ምዕራፍ 3 ቁጥር 16 ላይ የተአምሩኑ ከመታቦቱ ለእግዚአብሔር አንትሙ ወመንፈስ እግዚአብሔር ይሐድር ላዕሌክሙ፣ እናንተ የእግዚአብሔር ቤተ መቅደሶች እንደሆናችሁና እግዚአብሔር በእናንተ እንደሚያድር አታውቁምን አለ። በጣም የሚያስደንቀው ደስ የሚል ቃል። ሰው የእግዚአብሔር ቤተ መቅደስ ነው። አያችሁ፣ የሰው አካል የእግዚአብሔር ቤተ መቅደስ ነው። ይህንን ክብር ማሰብ ይጠበቅብናል እኮ። በእውነት አካሌ የእግዚአብሔር ቤተ መቅደስ ነው እንዴ ብለን ልንደሰት ይገባል። በእውነት አካሌ የእግዚአብሔር ቤተ መቅደስ ነው እንዴ ብለን አስበን ልንንከባከበው ልንጠብቀው ያስፈልጋል። ልብሳችን አቧራና ጭቃ እንዳይነካ እጅግ በጣም አጥብቀን እንጠነቀቃለን። ትንሽ ጭቃ የታጠበው ልብስ ከነካው አቧራ ከነካው በጣም ውስጣችንን ቅር ይለናል። ታዲያ የእግዚአብሔር ቤተ መቅደስ የሆነው ሰውነታችን ዝሙት ስንፈጽምበት እግዚአብሔር የማይቆጣ ይመስላችኋል? እግዚአብሔር እንደሚቀየም ማሰብ የለብንም? መገመት የለብንም? ዛሬ እኮ ዝሙት መፈጸም እንደ እርድና እንደ ስልጣኔ ተቆጥሯል። ይሄ ግን ስልጣኔ ሳይሆን ሰይጣኔ ነው መባል ያለበት። ሰይጣኒዝም ነው መሆን ያለበት መባል ያለበት። ስለዚህ ለልብሳችን እንደምንጠነቀቅ ሁሉ ትንሽ አቧራ ትንሽ ጭቃ ሲነካን እንደምንሰጋና እንደምንጸየፍ ሁሉ እንዲሁ የቆሸሸ ሰው መጥቶ ቢነካን ምን ያህል ቅር ይለናል? እስኪ አስታውሱ። አሁን ነጭ በነጭ ለብሰን እስኪ ራሳችሁን ሳሉትና ነጭ በነጭ ለብሰን ባሪፉ ተዘጋጅተን ወደ ቤተ ክርስቲያን እየመጣን እያለ አንድ መኪና ሲሄድ እንዲሁ ጭቃ ልድፍ ቢያደርግብን ምን ያህል እንደምንቆጣ ሁላችንም እናውቃለን። ከዚህ በላይ እስኪ አስቡት። እስኪ ያኛው በሳሙናና በኦሞ ሊለቅ የሚችል ነው፣ በውሃ ሊለቅ የሚችል ነው። ግን ከዚያ በላይ ክርስቶስ ኢየሱስ በደሙ መፍሰስ በሥጋው መቆረስ የቀደሰውን አካላችንን ዋጋ የከፈለበትን ሐዋርያው ቅዱስ ጳውሎስ እንደሚናገረው በዋጋ ተገዝታችኋልና የራሳችሁ አይደላችሁም ይላል። እንደዚህ የቀደሰውን አካል እስኪ 6666 ጊዜ የተገረፈለትን አካል ከቤተልሔም እስከ ቀራንዮ ዋጋ የከፈለበትን አካል 13ቱን ሕማማተ መስቀል የተቀበለበትን አካል ያነጻውን የቀደሰውን ከዲያብሎስ ጋር ከሞት ጋር የተሰላለፈበትን አካል እንዴት አድርገን እናቆሽሸው? እንዴትስ በዚህ ቅር አይለንም? እንዴትስ አይሰማንም? እንዴትስ ክቡራን እንደሆን አይገባንም? መረዳት ያስፈልጋል። ለምንድን ነው የዝሙት መጫወቻ የምናደርገው የከበረ አካላችንን? ለምንድን ነው መመኘትን እንደ ክብር የምናየው? ለምንድን ነው አንድ ወንድ አንድ ሴት በተለያዩ ወንዶች መታሰብን እንደ ክብር የምታዩት? አንድ ወንድስ የተለያዩ ሴቶች ለምን እንደዚህ ይሆናል? እግዚአብሔር ያልፈቀደው ስራ እኮ ነው። ስለዚህ ኃጢአትን ዝሙትን መጸየፍ አለብን። ርክሰትን መጸየፍ አለብን። እኔ ላነጣይ ለመድኃኔዓለም ለኢየሱስ ክርስቶስ በንጽህና በቅድስና እኖራለሁ። ልክ ቅድስት አርሴማ እንደተናገረችው እኔ የሰማያዊው የክርስቶስ ኢየሱስ ሙሽራ ነኝ እንጂ ለአንተ አልሆንም ነው ያለችው ቅድስት አርሴማ። ታዲያ ለምን እናቶቻችንን እንዲህ አይነት ቅዱሳንን አንመስላቸውም? መሆን እኮ ያለበት ነው። ዮሴፍን ታስታውሳላችሁ። ዘፍጥረት 20:39 ጀምራችሁ ተመልከቱት ታሪኩን። በጣም በሰፊው አለ እስከ 51 ድረስ። ምንድን ነው ያለ? ይሄ የዝሙት ጥያቄ በሚቀርብለት ሰዓት እግዚአብሔርን ከማስቀይም እግዚአብሔር ከሚጮህብኝ ከሚቀየመኝ አንቺ የፈለገሽን አርጊኝ፣ የፈለገው ቅጣት ይምጣብኝ እንጂ እንዲህ አይነት ርክሰት አልፈጽምም ነው ያለ። ተመልከቱ። ታዲያ እነዚህን ቅዱሳን አብነት አድርገን ለምን ሕይወታችንን አንዋጅም? መማማር እኮ ይህንን ወደ ተግባር ለመቀየር ነው። ራስን ለመጠበቅ ለሌላውም አርአያ ምሳሌ ለመሆን ነው። እየረከሱ እንዴት አድርጎ ነው ምሳሌ መሆን የሚቻለው? እያመነዘሩ እንዴት ነው ምሳሌ መሆን የሚቻለው? እየሰረቁ አትስረቅ እንዴ? እየዘረፉ አትዝረፍ፣ ጾም እየገደፉ እየበሉ አትብላ ይባላል እንዴ? እንደዚህ ይሄማ የትልቅ ውሻ አዋጅ ይባላል። አንድ ትልቅ ውሻ ነበር አሉ። አንድ ነገር ልንገራችሁ። ታዲያ ያ ትልቅ ውሻ
ምን የሚል አዋጅ አወጀ ይላል? ውሾች ተሰብስበው አጥንት እየበሉ እያለ ደና ጎን ያለውን ይቅርታ ጾም ነው እንጂ ስጋ ጎረስ የሆነውን ሰብሰብ እያደረገ ወደዚህ ሰብስቦታል አሉ። ዘወር አድርጉታል አሉ። ምክንያቱም ምንድነው? ይሄ አይበላም አላሉ። ይሄን እንዳትነኩ አላሉ። እውነት መስሏቸው ትናንሽ ውሾች አንበላም ብለው እንደተቀመጡ እሱ ሰርቆ ትላልቁን አጥንት ሲበላ ተገኛሉ። ታዲያኛም አታመንዝሩ እያልን የምናመንዝር ከሆነ አትስረቁ እያልን የምንሰርቅ ከሆነ የትልቅ ውሻ አዋጅ ሆነ ማለት ነው። ትልቅ ውሻ ሆነ ማለት ነው። ስለዚህ መጠንቀቅ ያስፈልጋል። ዝሙትን መጸየፍ፣ ርክሰትን መጸየፍ፣ ምኞትን የማይገባ ምኞትን ማስወገድ። ምኞት ሲባል አሁን በጎ ስራ ሲባል ሰርቼ ቀየራለሁ፣ እንደዚህ ተምሬ ቀየራለሁ፣ ነግጄ ቀየራለሁ፣ በበጎ ፉክክር እቀናለሁ ማለት ይሄ በጎ ነገር ነው። ግን ይሄ ርክሰት፣ ዝሙት፣ የሚያሳፍር ንግግር፣ የስንፍና ንግግር፣ ዋዛ ንግግር የማያስጠይቅ ይመስለናል። የመጀመሪያው ኃጢአት ሐልዮ ነው። ሁለተኛው ነቢብ ነው። ሶስተኛው ገቢር ነው። አንደኛው ማሰብ ነው። ሁለተኛው መናገር ነው። ሶስተኛው ገቢር ነው። ስለዚህ ንግግር ማለት እኮ ደረጃ 3 ነው ማለት ነው። ሁለተኛ ደረጃ ነው ማለት ነው። አንደኛው ማሰብ ነው። ሁለተኛው ያን ያሰቡትን አውጥቶ መናገር ነው። በልባችን እናስባለን። በጎ አስበን ከተናገርን ጥሩ ነው። ግን በልብ ዝሙት አለ፣ በልብ ማሰብ አለ፣ በልብ ስለ ጥላቻ፣ በልብ ስለ ክፍፍል፣ ስለ ሞት፣ ስለ መገዳደል፣ ስለ መከፋፈል ማሰብ አለ። ይሄ ሁለተኛ ደረጃ ነው ማለት ነው መናገር ሲባል። ሶስተኛ ደረጃው ገቢር ነው። ስለዚህ መራቅ አለብን ነው። የሚያሳፍር ንግግር ወይም ዋዛ እንደ ቅዱሳን አይሰማባችሁ ነው ያለ። ታዲያ ምን ይመስላል ዓለም? የብርሃን ልጆች ሊያደርጓቸው የማይገባ ብለን እነሱን እንጠቀልላለን። የብርሃን ልጆች ሊያደርጓቸው የሚገቡ ተግባራት፣ አሁን ደግሞ ልናደርጋቸው የሚገቡ ተግባራት ናቸው። እንዲያው በቸርነቱ እግዚአብሔር የብርሃን ልጆች ያድርገን። እውነት የብርሃን ልጆች እንድንሆን ማለት ነው። የእርሱ የመድኃኔ ዓለም ልጆች ነን። ግን እየተመላለሱ ነው ወይ እንደሱ የሚለውን ራሳችንን ማየት ይጠበቅብናል። መቼም ቢሆን ዋጋ ከፍሎ ልጆቹ አድርጎናል። ግን በንጽህና በቅድስና እንደ ብርሃን ልጆች እየተመላለሱ ነው ወይ የሚለው ኢኩዌሽን ማለት ነው የጋራ። ስለዚህ የብርሃን ልጆች ሊያደርጓቸው የሚገቡ እንዲያው ቁጥር አንድ ማን ይመስላችኋል? የብርሃን ልጆች ሊያደርጓቸው የሚገቡ የብርሃን ልጆች ሊያደርጓቸው ከሚገቡት መካከል አንደኛው ፍቅር ነው። አንደኛው ፍቅር ነው። በየትኛውም ሂዱ ፍቅር የኃጢአትን ብዛት ይሸፍናል የሚለው ስለ ፍቅር አይደል እንደ እግዚአብሔር አንድያ ልጁ ኢየሱስ ክርስቶስን የሰጠን? ስለ ፍቅር አይደል እንደ መድኃኔ ዓለም ከቤተልሔም እስከ ቀራንዮ ዋጋ ይከፈለልን? ስለ ፍቅር አይደል እንደ ብዙ ዋጋ የምንከፍለው? እውነተኛ መንፈሳዊ ፍቅር። ስለዚህ አንደኛው የብርሃን ልጆች ሊያደርጓቸው የሚገቡ ፍቅር ነው። የብርሃን ልጆች ሊያደርጓቸው ከሚገቡ ነገሮች መካከል አንደኛው ፍቅር ነው ማለት ነው። አንደኛው ምንድነው? ፍቅር ነው። ሌላኛው ከዝሙት መራቅ ራስን መጠበቅ ነው። ፍቅር እስኪ ፍቅር በሉ። ፍቅር ማለት ነው። እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ስለ ፍቅር ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 13 የጻፈውን ተመልከቱ። አሁንም የዮሐንስ መልእክት አንደኛ ዮሐንስ ምዕራፍ 4 ላይ ምዕራፍ 3 ላይ ገብታችሁ አንቡት። ስለዚህ አንደኛ የብርሃን ልጆች ሊያደርጓቸው ከሚገቡ ተግባራት መካከል በቁጥር 1 ማን ነው ብለናል? ፍቅር ነው። እርስ በርሳችን እንዋደድ። እርሱም የተናገረ ምንድነው ያለ? እኔ እንደወደድኳችሁ እናንተም እርስ በርሳችሁ እንደዚሁ ተዋደዱ ነው ያለ። ዋጋ እየከፈለ እንደወደደን እኛም ዋጋ እስከምንከፍል ድረስ መዋደድ አለብን። ሐሰተኛ ፍቅር አይደለም፣ እውነተኛ ፍቅር። ሌላኛው በጎነት ነው። ወይም ጠቅለል ስናደርገው ሐዋርያው ቅዱስ ጳውሎስ በገላትያ መልእክቱ ምዕራፍ 5 ቁጥር 24 ላይ የጠቀሳቸው አሉ። በጎነት፣ የመንፈስ ፍሬዎች ብሎ በጎነት፣ እምነት፣ ቸርነት፣ ደግነት እያለ የሚዘረዝራቸው ማለት ነው። ሌላኛው ጽድቅ ነው ማለት ነው። እንደዚህ ይላል፣ ለጌታ ደስ የሚያሰኘውን በማድረግ የሚተጉ ማለት ነው። እግዚአብሔርን ደስ የሚያሰኘውን ስራ ሁሉ የሚሰሩ ምን ይባላሉ? የብርሃን ልጆች ሊያደርጓቸው የሚገቡና የብርሃን ልጆች ይባላሉ። ጠቅለል ስናደርገው ብርሃን ማን ነው? ብርሃን ማን ነው? ኢየሱስ ክርስቶስ። ብርሃን ማን ነው? ኢየሱስ ክርስቶስ ማለት ነው። ብርሃን የተባለበት የጨለማውን ዓለም ያበራልን እሱ ነው። የዲያብሎስን አሰራር ያፈረሰው እሱ ነው። የተዘጋችውን የገነት በር የከፈተ እሱ ነው። የዘላለም ሕይወትን የሚያወርሰን በመጨረሻም ፍርድን የሚፈርድልን ወይም የሚፈርድብን እንደ ስራችን እርሱ ነው ማለት ነው። ስለዚህ የብርሃን ልጆች ደግሞ በእርሱ የምናምን ማለት ትእዛዛቱን ጠብቀን የምንኖር። ጹሙ ይባላል አይደለ? ጸልዩ ይባላል። ከዚህ ሁሉ መጀመሪያው ፍቅር ነው ማለት ነው። ስለዚህ በንስሐ የሚመላለሱ ስጋውና ደሙን የሚበሉ የሚጠጡ ማን ይባላሉ? የብርሃን ልጆች ይባላሉ። የብርሃን ልጆች የሚያደርጓቸው እግዚአብሔር የሚወዳቸውን ያደርጋሉ፣ እግዚአብሔር ከሚጠላቸው ደግሞ ይርቃሉ። ምስራቅና ምዕራብ ናቸው ማለት ነው። ስለዚህ እንደ ብርሃን ልጆች ምን በሉ? እንደ ብርሃን ልጆች ተመላለሱ። እንደማን? እንደ ብርሃን ልጆች ምን በሉ? እስኪ ያዙት። እንደ ብርሃን ልጆች ተመላለሱ በሉ።
እግዚአብሔር ቃለ ሕይወት ያሰማልን። የሐዋርያው ቅዱስ ጳውሎስ መልእክት ወደ ኤፌሶን ሰዎች ምዕራፍ 5 ቁጥር 10 ላይ የሚገኝ ኃይለ ቃል ነው። ያስተማረን የመከረን የሰራዊት ጌታ እግዚአብሔር ስሙ ለዘላለም የከበረና የተመሰገነ ይሁን። ይቆየን።